እንደ ቤኔዘር ሰማን 5 ሰዓት ተኩል አሉ። እንግዲህ 5 ሰዓት ተኩል የሚወጣው ውጤታችሁ ምን ቻምፒየንስ ሊግ ወይኔ ጉዴ! አንተ ደለዝ ውጤታችሁ ነው እንጂ 5 ሰዓት ተኩል የሚወጣው 12 አይደለህ እንዴ? አዎ በቃ እንግዲህ ጥሩ ልጅ ፋይፉን ዘግተህ ነው የምታልፈው። እንግዲህ ፋይፉን ዘግተህ ነው የምታልፈው። እንግዲህ ልትሰማ ወይኔ ቤኔዘር የት ነው ያለሁት? ውይ Hey babe, what's wrong? ዛሬ ሰርጋችን ነው right? ታዲያ ምን ሆኖ ነው በርጋ አንቺ ጋር ስንደርስ አናስገባም ሰርገኛ እደጅተኛ ብለው በሩን ዘግተው እኮ ይታገላሉ። እኔ ደንግጬ ተመለሱ። በዛ ላይ ደግሞ አንቺ ውስጥ እንዳለሽ ነግረውኝ ነበር። ማለት ሐሳብሽን ቀይረሽ ነው? babe come on ደግሞ በዛ ላይ በጣም አናደደኝ ነገር አናስገባም ሰርገኛ እደጅተኛ on the street ማለት ነው። አልነገርሻቸውም እንዴ ቤት እንዳለኝ? you know listen to me ከሁሉም በላይ ደግሞ ያናደደኝ your brother ምን ሆኖ ነው ወንድምሽ መደባለው በር ላይ ሰግቶ ደግሞ ያንዳንዱ ሰው ይጋፋተራል you know he punched them ምናምን ይማታል ምናምን ባለፈው 10,000 ብር ሰጥቻለሁ ነበር እንዴ ታዲያ ምንድነው አሁን ደግሞ ደርሶ እንደገና ምቀኛ የሆነው anyways I'm very tired of this you know okay ይሄን ሁሉ ጊዜ ጠብቄ በርሽ ጋር ደርሼ እደጅተኛ ብለው ዘፍነው ገፍትረው ደብድበው እኔ I'm breaking up with you okay ከፈለግሽ ሙሽራ የካረሚለውን ዝፈኝው my god ውጤት እንዴት ሆንሽ አባቴ? 101 አምጥቼ ወደኩማ አደ ያበደ ነው ማን ያበደ ነው። ማቲዩስ 102 አምጥቶ ወደቀ ማን አደ ያበደ ነው ማን ያበደ። ደጀኒስ ዴጂማ 64 አምጥቶ ወደቀ አረ ያበደ ነው ማን። ቆይ ግን አንቺስ? እኔ ራሱ 82 አምጥቼ ወደኩት ያበደ ማን በስማም ያበደ። ታዲያስ ቅዱስ ቅዳማ 22 አምጥቶ ወደቀ በማረግ እንዴት አተመጋበሳለን? በግና እርዳለን እንጋብዘዋለን። በቃ ይጨበሳል። አንተ ቺክ ለምሳሌ ልጥበስ ብትል አንተ ማን ነው? አንቺ መኪና ሳይኖረ ወንድ ነኝ ይቀጣል ይፈልኩ ቺቂ ቢያም ኮረዳ I'm fucking sure you know what I'm going to do you know what I'm going to do nice english somehow the next 2 weeks ማለት ነው መኪና አቆምና ታቆማለህ ታክሲ ጀምር ግም ለግም አብራሃዝ ግም አለች this going to be a challenge እግረኛ ሆኖ እግር ብላ አልኩ እግረኛ ሆኖ ቺክ ይጣብሳል That's enough internet for me today. I am going to wash myself with holy water to get rid of all the stupidity I saw today. ይሄኛው የሚሸጥ ነው ይሄኛው የሚሸጣል በቃ ሙሉ ነው ችግር የለም ማለት ነው። አንተ ሰፈሩ በጣም የለማ ነው አይደለም የለማ እኮ አይደለም የኛ ነው ማለት የለማ ነው አይደለም የለማ አይደለም አንቺ አታውቂም የኛ ነው እውነት ሙቼ የለማ የኛ ነው ለማ አይደለም ለማማን ነው አንቺ የኔ ነው መገርሳ እኮ የለማ አንተ መድኃኒዓለ ምንድነው ወይኔ ከአምስቱ 5 ከ10 ምንድነው ከ20 3 ከ20 አባዬ በጣም እኮ ነው የሚከብደው አባዬ ማትስ ነው በጣም ይከብዳል አባዬ በጣም ይከብዳል እንዴ ማቴማቲክስ 3600 ብር የከፈልኩ አስተምሪ አንተ ቆናሳም አንተ ኧረ አባዬ በእውነት እስቲ አንተ ስራው እሰራዋለሁ ኖ ፕሮብለም ምን ደደብ ነኝ ያልከኝ ነው ቅማላም ጆዋና አስኮናኝ ዝም በል ያንበጣ ልጅ እንዴ እኔ ባንተ እድሜ በ18 ዓመቴ ዲግሪ ነበረኝ ዩኖራም ሳይን ዲግሪ ማስተርስ ፒኤችዲ ነበረኝ አንተ እዚህ ማቴማቲክስ ትላለህ ቆይ ነው በለውና እቃ ለምንድን ነው የምትሰበስበው አንተ ውጤት ታዲያ ስንት አምጥተህ ነው እሺ የት ነው የምትሄደው 73 እንዴ ታዲያ ለ73 የት ነው የምትሄደው ለ73 የት ይጀምራል ለምንድን ነው ግን ድንገት ሳናስበው ምላሳችንን ስንነክሰው በጣም ነው የሚያመው ሆን ብለን አስበንበት ግን ምላሳችንን ስንነክሰው አያምም እሺ ግን አንተ አሁን ለምንድን ነው ምላስህን የምንነክሰው ናግባ እውነት አልገባ እውነት ስላልፈለኩ ነው ናግባ እውነት አንተ ናግባ ኧረ እኔ አልገባ ምን ሆነ ነው ኧረ ናግባ እውነት ነው የምሬን ነው አይ አልገባ ሰው ምን ሆነ ነው አልገባ ደስ ይለኛል ናግባ እኮ ነው ምን እውነት አንተ ሰው ያማን እንዴ ሰው ገላል ገባም ትላለህ እንዴ ናግባ ወቅቱ ይሽኮረመማል እንዴ ጀምሯል እኮ ፕሮግራሙ ኦኬ ጀምሯል ባክሽ እንትን በለውና አጥፋውና ለጊዜው ከተናረዋል
እሺ በቃ እሺ እንጀምር። እንግዲህ ተመልካቾቻችን ያው እንደሚታወቀው አዳዲስ እንግዳዎችን እያመጣን እንግዲህ ከናንተ ጋር ቆይታ እናደርጋለን ማለት ነው። እስቲ እንግዳችን ራሱን ያስተዋውቅ። ማን ትባላለህ? ምንድነው ይዘህ የመጣው? እንግዲህ እኔ ያው በዚህ ዓለም ላይ በትልቁ በዋናው ዓለም ላይ እዚህ ምድር ላይ ነብይ ተደርጌ ተፈጠርኩ ታላቅ ሰው ነኝ። እንግዲህ የሃይማኖቱ ስም እንግዲህ ጃቡራሊዝም ይባላል። እንግዲህ ተመልካቾቻችሁ ያያችሁ ይሄ ጃቡራሊዝም የሚባል ሃይማኖት እንግዲህ እኔ ነኝ ይዤ የመጣሁት። የመጀመሪያው ጥቁር ጸየም ያልኩኝ ነብይ እኔ ነኝ። እንግዲህ ቀይ ነብይ የመጀመሪያ ሰው አይደለም ማለት ነው። ኦኬ ጃቡራሊዝም ምን ማለት ነው? ጃቡራሊዝም የሚለው ስም እንዴት ሊመጣልህ ቻለ? ማለት ናሽናሊዝም ሊገጥም ማለት ምንድነው? እስቲ ንገረን። እንግዲህ ያው እንግዲህ እንደሚታወቀው እኔ በጣም በህልሜ በጣም ብዙ ሰዎችን አያለሁ። በጣም ብዙ ሰዎችን አያለሁ። ከዛ ውስጥ መሀል ደግሞ አንተ ነህ። እኔ እኔ እንደምታየኝ አንተ ነህ ከዛ ውስጥ። እሺ ምን አደረኩ? እንግዲህ ስተኛ በእንቅልፌ ልብ መጣህብኝና ያው ጃቡራሊዝም በለው ያልከኝ አንተ ነህ። ጭራሽ እኔ ነኝ በለው ያልኩህ አንተ ነህ ያልከኝ። እሺ አሁን እስቲ ነብይ ነኝ ብለሃል። ብዙ ነብያቶችን ስናይ እንግዲህ እኛ የሆነ ታምር ያሳያሉና እስቲ አሁን እዚህ ባለንበት እስቲ የሆነ ታምር ነገር እስቲ አሳየን እስቲ። በነገራችን ላይ እንደዚህ አይነት ጥያቄ መጠየቅ አይቻልም። በሃይማኖታችን ደረጃ እንደዚህ አይነት ጥያቄ ማጨናነቅና መጠየቅ አይቻልም። ዘና ፈታ ማለት ነው ብቻ ነው። ዝም ብለህ ዘና በል። እኔ እንደዚህ ያረካ አታጨናንቀኝ እባክህ። እንደዚህ እባክህ ተወኝ በቃ። እሺ ምንድነው ታዲያ አሁን እኔ እንደዚህ ሳይ አሁን ለምሳሌ የሆነ ዱርዬ ምናምን ነው ትመስለው የፀጉር ስታይል ምናምን ነብይ አትመስልም። ምንድነው ይሄ ፀጉር አልገባኝም። ምንድነው? የሚገርም ነገር አምላክ በጣም አራዳ ነው። እዚህ ጋር ተቆረጠው ነው ፀጉርህን እዚህ ጋር ሳደገው ያለኝ እሱ ነው። በነገራችን ላይ ፀጉርህን ቀለም ተቀባው ብሎኝ ነበር። እኔ ትንሽ ደብሮኝ ትብዬ እንደ ሮናልዶ እዚህ ጋር ናይክ ስትራይፕ አስወጣ ምናምን ብሎኝ ነበር። እኔ ትንሽ ደብሮኝ ለይተህ ለዛ ላይ ተውኩት እንጂ እንደዛ አድርገው አምላክ በጣም ይገባው ሳይ። እኔ አንዳንድ ጊዜ ምን ይገርመኛል መስላችሁ? እኔ የሆነ ነገር እችላለሁ ስትሉ እኔ የሚሉ ሰዎች አጋጥሟቸው ያውቃሉ? ልክ እንደዚህ በስማማ ዘሬ የሰራችሁ ዶሮ በስማም የኔ ስላላየሽ ነው። ያው እንግዲህ ወይ አሪፍ ይሆናል። ትላንትና ማለት ነው ምን አይነት ስልክ እንደገዛች ሲስተር እኔም ነበረኝ። ምንም እኮ ስለ ስልኩ የነገርኩሽ ነገር የለም። ምን አይነት እንደሆነ እንዴት አወቅሽ? ማለት መገመት አያቅተኝም። ሲጀምር የኔ ስልክ እዚህ አልነበረም፣ ከውጭ ነው ያስመጣሁት እና ማንም ሰው አይቶት አያውቅም። ሞባይል ቤት እንደውም ሳሳያቸው ወይኔ እድል አሉ። በቃ እድል ነው ይሄ ስልክ መያዝ አሉ። ፀጉሬን ልቆርጦ አስቤ እኔ እኮ ፓንክ ነበርኩ፣ ከምር ፓንክ ነበርኩ። በጣም ነበር የሚያምርብኝ። አባዬ የማትሪክ ውጤት እኮ ተለቀቀ። ደስ ይላል እንዴ! ደስ ይላል እንዴ! እንደዚህ ሁሉ ሁለት መልክ ያወጣሁት ማለት ነው። ልጅ አንተን ሳስተምር ነው። አንዴ ካልኩሌተር ላውጣና ሁሉንም በየተራ እንደምራቸዋለን። አንዴ ላውጣ። አሁን ነገረኝ፣ በየተራ ነገር 75 በለው። ገና ባንዱ 75 ከሆነ እስቲ ሌሎቹ ሲደመሩ ስንት እንደሚሆን አስበው እስቲ። በቃ የዶክተሬት ውጤት ነው ያስታውቃል። በቃ አሁን እሺ ቀጥል። ምኑን ነው የምቀጥለው አባ? ምኑን ልቀጥለው? አለቀ። በስመ አብ አንተ እስካሁን የነገርከኝ ያጠቃላይ ወደ ወይኔ ጉዴ! ምን አለ አንተን ከማስተምር ግን እኔ ወይኔ ምን አለ ሲንግል ብጠጣበት እሺ፣ ባይሆን እንኳን ሲንግል ብጠጣ። ወይኔ አንተን ሳስተምር ነው የተበላሁት። ቆይ እስቲ በየተራ ንገረኝ። ማትስ ስንት አመጣ? ማትስ 12 እዲ ነቅነቃኋላ። እሺ እንግሊሽስ? 07 ኧረ ተው። እሺ ፊዚክስስ? እሺ ፊዚክስ 02 አይ ኮተቤ 02 ይለኛል እንዴ! አንተ ትምህርት ይዝብኛል እንዴ! የቀበሌ እና የወረዳ ቁጥር እኮ ነው የሚመስለው። አንዴ 02 አንዴ 07 ምን? ኧረ ተው። እሺ ያቀዩ ጓደኛስ? እሺ የፍቃደልኝ ስንት አመጣሽ? አብራችሁ ያዙን ልቀቁን እያላችሁ ላይብረሪ ትሄዱ ነበር። እሱ 80። እሺ ያኛው ልጅስ? እሺ አብሮ የሚቀመጠው ልጅ እንዳሁኑ ጎበዝ ነው ምናምን እያልከኝ ነበር አይደል? እሱ ስንት አመጣሽ? እሱ ትንሽ ቀንሶበታል። አዎ ትንሽ የፋሚሊ ችግር ላይ ነበር አይደል? አባት አውቃለህ አይደል? 43 ነው ያመጣው። የሶስታችሁ እንኳን አንድ ላይ ተደምሮ እንኳን አንዳችሁን እኮ ቴክኒክና ሙያ እንኳን አያስገባም እኮ። ወይኔ ውጣ ከዚህ ቤት ቀጥ ብለው ታልፋ። አባዬ እንዴ ምን ሆነ ነው? ተረጋጋ። አንተ እስካሁን ቆማል እንዴ? ኧረ ተንቀሳቀስ። ቪዲዮ ነው ሳንተርሽ ፈነክታለሁ። እኔ ፈነክታለሁ። አንተ በእጄ ነው ሰበብቶ ነው። ኧረ ተው እንዴ! እኔ የመጀመሪያ ልጅ እኮ ነኝ። ችግር የለውም። ከቤትም ለመውጣት የመጀመሪያ ልጅ ትሆናለህ። ውጣልኝ። ኧረ ማን ራስህ እኮ አልሰራሁም። በእናትህ ማትስ ኤግዛምሽ ነን። ኧረ እንግሊዝኛ አስተማሪ መጣሽ። እንግሊዝኛ አስተማሪ በቃ በኋላ ጉድ ሞርኒንግ ተማሪዎች፣ ጉድ ሞርኒንግ፣ ጉድ ናይት። ዩር ፌቨራይት ቲቸር ኢንግሊሽ ፎር ኢትዮጵያ። አይ አም ሂር፣ ዊ አር ሂር፣ ዊ ዳይ ቱጌዘር፣ ዊ ብሎ ቱጌዘር። ትርጉም ለዚህ ያደረሰን እግዚአብሔር ይመስገን። ማዘር ፋዘርስ ዊ አር ባክ ማኒጋ ተመልሰናል። ቅማላ ውሻ አዳምጡኝ።
the milk in the sky but no bird ትርጉም ላም አለኝ በሰማይ ወተቷንም አላይ ዝም ብለህ ጻፍ አተ ቅማላ my mouth cut for you ትርጉም አፌ ቁርጥ ይበልልክ ያ እንቀጥላለን water is powerful but never give up ትርጉም የፈሰሰ ውሃ አይታፈስም ማለት ነው እንቀጥላለን love is blind each other together ትርጉም ፍቅር ያሸንፋል ማለት ነው please delete me ትርጉም ወራጅ አለ ማለት ነው ተገብተና አረቲ ትርጉሞቹ ግን ምን እሺ ናቸው ትርጉም ምን በዋሴ ነው ወይስ በስለሺ ምንድነው ተማሪ አቢ እኔ ምን ላርገ እኔ ምን ዝም በል ቅማላም ጋዴም ሽት ቡልሽት ያልታጠበ ድንች የድስት ጣቢ ቆርቆሮ ፊት ጡንቻ ራስ አይነ ምድር ፌጦ እንቁለጥያም ድንጋይ ራስ ከርብሽ ራስ ጡንቻ ራስ ጋዴም ሽት ቡልሽት ውጣ ተባራ ውጣ ለማንኛውም ሁላችሁን ወዳችኋለሁ ዋካንዳ ፎሬቨር ጨርሰናል እኔ እኮ እሱን አይደለም ብለው አትሊስት የሆነ ነገር ይኖረው በባዶች በጣም ይስተያ አንቺ ከመቼ ጀምሮ ነው እንደዚህ እንዴ ምን ሆነሽ ነው ገንዘብ ወይ ኑረው ማውራት ፍቅር በፍቅር የሚወድ ሰው የትም አይገኝም የኔ ቆንጆ ፍቅር ይበላል ታቆር ይበላል ሱንቁሽ የሆነ ነገር ቢኖር ደስ ወይ ገንዘብ ቢኖረው ምንድን ነው የሚያደርጉት ማለት ምን ታረጊበት ነው ማለት እንዴ ለአንዳንድ ነገር ሆነ ለምሳሌ ለሩም ምናምን አትከፊም ገባሽ አይደል እንዴ ለሩም ትከፊያለሽ እንዴ ማለት ትከፊያለሽ አለው አንቺ አንተ የማን ተርፎሽ ነው ለሩም ትከፊያ ገንገበት አሰዳዊቱ በቃ ጨረስክ እንዴት ነው አሪፍ ነው የሰራሁት ምኑ ነው አሪፍ ምን ሰራህና ታውን እኮ ነው የተባልከው ኢንተርቪው መስሎ ነው መልስ የምትመልሰው እንዴ ምን አርግ ነው የምትሉ ሎተሪ ሳይደርሰኝ ሎተሪ ቢደርስ እንዴት እንደምትሆን አሳየኝ አልከኝ እኔ በእድል አላምንም በስራንም ማምነው አልኩኝ ምን አጠፋው እንደገና ደግሞ ለጥቀህ ምን አልከኝ ሚስት ሳይኖረኝ የገዛ የ80 ሚስት በገዛ ቤትህ ማንነቱ ካልታወቀ ሰው ጋር በገዛ አልጋ ላይ ቺስ ስታደርግ ብታገኛት ምን ታረጋለህ አልከኝ 80ችንን በ180 ስፒድ ቀድጄ እጄን ለባለድርሻ አካላት ሰጣለሁ አልኩኝ ምን አጠፋው አየህ ችግርን ተቸግረ የምታስቸግረው ራስህ አንተ የችግሩ ባለቤት እንደሆንክ እኛ ስቶሪ ሰተነ ተውነህ አሳየን ያለ አንተ ግን እንቶ ፈንቶ ታወራለህ እንቶ ፈንቶ ሲጀመር ለትወና ይዘህ የመጣውን ፊት አይተኸዋል አላየሁትም በተገኘበት ይገደል ፊት ይሄንን ፊት ለካሜራ ይዘህ ትመጣለህ ለማንኛውም ብዙ ተዋናዮች ተሰልፈው ተራቸውን እየጠበቁ ስለሆነ እባክህ በትህትና ተወጣ ባካችሁ አንድ ድል ስጡኝ የትም መሄጃ የለኝም የመጨረሻ ድል ልስጥህ እንቶ ፈንቶህን ተውና እስቲ ሲግማ ፌስ አሳየኝ ይሄ ምንም ሲግማ ፌስ አይደለም ይሄ ጋማ ፌስ ነው ጋማ ይላል እንዴ ግም ሂደት ጥምብ ገንዳ ሂርዛ ሾጣጣ በቆሎ ሾጣጣ ከአይን ያውጣ ብያለሁ ሌላ ምንም አይደለም ጀለስ ኧረ እባክሽ ቀጥ ብለሽ ሂጂ ኧረ ምንድን ነው የምትለኝ በእናትህ ግን አንተ ቀጥ ብለህ አትረበደብን ቀጥ ብለህ ሂድ ቀጥ እያልክ ተራመድ ችግር የለም እሺ አብረን እውር ነህ እንዴ ቀጥ እያልክ ተራመድ ምን ነው አይነን አብረን ሂድ አሁንም አትውጣብኝ ኧረ ብሮ ይብሪታ አላየሁትም በእናትሽ አላየሁትም እስቲ አንዴ ለው አንድ ጊዜ ችግር በራሴ እጅ አንድ ጊዜ በራሴ እጅ እኮ አንድ ጊዜ ነው እንዴ አቤኔዘር የኔ ወተት ቤት እያለ ኬት ገዝተህ እየመጣ ነው በእናትህ እንትና የሆነ ሴት ይዋለች እዛ ጋር ምንድነው ደግሞ እቺ እንዴ አንቺም ቀያየችው ሰይጣናን ከሚሉት ነች እንዴ አረማዘው ባይገርምህ ይኸውልህ የኔ ተጠቃሚ የነበረው አሁን ወጣ የሚሉት እና የኤክሶደስ የአርሰናል ደጋፊው ታውቂያቸዋለሽ እነሱ ነበሩ አሁን ግን እነሱ ጠፍተው እንዳለ ይሄ ማን ነው የቀዩ ልጅ ማንቸስተር ካሸነፈ ሸልማለሁ ነው ምናምን ጋራ ለጋራ የሚዞረው ይሄ ነቢል ኑር እሱ ነው አሁን ደበኛ ይልሃለሁ በእናትህ በቃ አሁን ወደ ቀያዮቹ ሰይጣን ተገልብጧል ይኸውልህ ስማኝ ቀሉስ ቀልድ ነው ከዚህ በኋላ ሌላ ቦታ ትሄድና ታውቃታለህ አይደለ ስርዓትህን ያዝ